እንደ ኢስላም እንደ ቁርአን ስለ አኺራ ትኩረት ሰጥቶ ያስተማረ አንድም ምድራዊ ሃይማኖት የለም። አንድም። ይሄን ፍጹም እርግጠኛ ነው የምንሆነው። እሱንም በነፍስ ወከፍ ሳይሆን ሁሉም ተባብረው አንድ ላይ ያላቸውን ደሊል ቢያወጡ ቁርአን ፊት ለፊት መቆም አይችልም። እንደ ኢስላም አኺራን መሰረት ያደረገ ምንም ነገር የለም። ሐታ ሌላው ይቅርና ነጋዴ ሆናችሁ ሚዛን ላይ ስለምናጭበረብር ሰዎች ቁርአን የሚያስፈራራን ቀበሌ ይዛችኋል ወይ በረካ ይነሳባችኋል ብሎ አይደለም፣ ቂያማ ላይ ትቀሰቀሳላችሁ ብሎ ነው። فويل للمطففين الذين إذا اكتالوا على الناس يستوفون. ويل للمطففين الذين إذا اكتالوا على الناس يستوفون وإذا كالوهم أو وزنوهم يخسرون. كزاس ألا يظن أولئك أنهم مبعوثون ليوم عظيم يوم يقوم الناس لرب العالمين. በሰዎች ሲገዙ እየሞሉ እየሰፈሩ እነሱ ሲሸጡ ግን የሚያጎድሉ የሆኑ ሰላቢዎች ነገ እንደሚቀሰቀሱ አያውቁም ወይ ነው ያለው። ቀበሌ መጥቶ ሚዛናቸው ይለካል ወይ በዱንያ ህይወታቸው በረካ ይነሳባቸዋል ወይ ቅጣት ይመጣባቸዋል ሳይሆን ነገ ትቀሰቀሳለህ ይላል። እያንዳንዱን ህይወታችንን ከነገ ጋር ነው ኢስላም ያስተሳሰረው። አኺራ የሚባለውን ዓለም እንደ ኢስላም የዘረዘረ ፍጹም እርግጠኞች ነን ማንም ጋር የለም ነው የምንለው በማስተማሩ ረገድ። ስለዚህ በአኺራ ጉዳይ ላይ በደንብ ልንበረታ ልንዘጋጅበት